ሰላም እንዴት ናችሁ? እንኳን በድጋሚ ወደ ቻናላችን ተመለሳችሁ። በዛሬ ቪዲዮአችን ዲስከስ የምናደርገው በጣም ብዙ ሰዎች የሚጠይቁትን ጥያቄ ይሆን። ብዙ ሰዎች እኔ ግራፊክ ዲዛይነር መሆን እችላለሁ የሚለውን ጥያቄ ያነሳል። ምናልባት ተማሪዎች ሊሆኑ ይችላሉ፣ ወይም ደግሞ ሃይ ስኩል የጨረሱ ተማሪዎች፣ ወይም ግራጁዌት ያደረጉ፣ ወይም ደግሞ በስራ ላይ ያሉ እንደ ሌላ ኬሪር ተጨማሪ ስራ መስራት የሚፈልጉ ሁሉ እኔ ግራፊክ ዲዛይነር መሆን እችላለሁ ብሎ ይጠይቃል። ወይም ደግሞ ግራፊክ ዲዛይነር ለመሆን ድሮይንግ መቻል አለብኝ ወይስ ደግሞ ናቹራሊ ክሬቲቭ ሆኜ መፈጠር አለብኝ እና የመሳሰሉትን ጥያቄዎች ግራፊክ ዲዛይነር ለመሆን የሚፈልጉ ሰዎች ሁሉ የሚያነሳቸው ጥያቄዎች ናቸው። ነገር ግን እመኑኝ መልሱ በጣም ነው ሰርፕራይዝ የሚያደርጋችሁ። በዛሬው ቪዲዮአችን ምን አይነት ሰዎች ግራፊክ ዲዛይነር መሆን ይችላሉ፣ ምን አይነት ሰዎች ደግሞ ግራፊክ ዲዛይነር ለመሆን በጣም ይቸገራሉ፣ ሰክሰስፉል የሆኑ ዲዛይነሮች የሚኖራቸው ካራክተሪስቲክስ ምን አይነት ናቸው፣ ቢጊነር የሆኑ ግራፊክ ዲዛይነሮች የሚሰሩ ስህተትስ ምንድነው የሚሉትን በዲቴይል እናያለን። ይህን ቪዲዮ እስከ መጨረሻው ማየታችሁን አትርሱ። ምክንያቱም በቪዲዮ መጨረሻ ላይ እናንተ ግራፊክ ዲዛይነር መምረጣችሁ ትክክል ነው አይደለም የሚለውን ነገር በደንብ አድርጋችሁ ተወስናላችሁ። ወደ ተለያዩ ርዕሶች ከመግባታችን በፊት መጀመሪያ ላይ ግራፊክ ዲዛይነር ምንድነው የሚለውን ነገር በትንሹም ቢሆን አየት አድርገን እንላለን። ይሄ ደግሞ እነማን ግራፊክ ዲዛይነር ይሆናሉ አይሆንም የሚለውን ነገር በደንብ አድርገን አንደርስታንድ እንድናደርግ ይረዳናል። ብዙ ሰዎች ግራፊክ ዲዛይነርን አንድ ነገር ቆንጆ እይታ እንዲኖረው አድርጎ መፍጠር ይመስላቸዋል። ይሄ ግን በጣም የተሳሳተ ግምት። ግራፊክ ዲዛይን ማለት ቪዥዋሊ ኮሚኒኬት ማድረግ ማለት ወይም ደግሞ አንድ ነገር ቪዥዋሊ ኮሚኒኬት እንዲያደርግ መስራት ማለት። ለምሳሌ አንድ ቢልቦርድን አይታችሁ ማስታወቂያው ላይ የተጻፈውን ነገር ኢሚዲየትሊ አንደርስታንድ ማድረግ ከቻላችሁ ያ ግራፊክ ዲዛይን እንላለን። ወይም ደግሞ አንድ ሎጎ አይታችሁ ኢሚዲየትሊ ካምፓኒውን ማስታወስ ከቻላችሁ ያ ግራፊክ ዲዛይን እንለዋለን። ወይም ደግሞ ሶሻል ሚዲያ ላይ ስክሮል እያደረጋችሁ አንድ ፖስት እናንተን አቴንሽናችሁን ግራብ ማድረግ ከቻለ ያ ግራፊክ ዲዛይን ይባላል። ስለዚህ ግራፊክ ዲዛይነር ጀስት አርት ብቻ ሳይሆን የአንዱ የኮሚኒኬሽን መንገድ ነው ማለት ነው። ለመሆኑ ግራፊክ ዲዛይነር መሆን የሚችሉ አይነት ሰዎች ምን አይነት ናቸው? ይሄ በጣም ወሳኝ ጥያቄ ነው። የመጀመሪያዎቹ ግራፊክ ዲዛይነር መሆን የሚችሉ አይነት ሰዎች በጣም ጉጉት ያለባቸው ሰዎች ናቸው። እነዚህ ሰዎች ጥያቄ ይጠይቃሉ፣ በአካባቢያቸው ያሉ ብዙ ነገሮችን ኦብዘርቭ ያደርጋሉ፣ ወይም ደግሞ አንዳንድ ጊዜ አንዱ ሎጎ ካዩ በኋላ ለምንድን ነው ይሄ ሎጎ እንደዚህ የተሰራ ብሎ ለራሳቸውን ጥያቄ ያነሳሉ። ወይም ደግሞ አንዳንድ ጊዜ የሆኑ ከለር ኮምቢኔሽኖችን ሳይው እነዚህ ከለር ኮምቢኔሽኖች እንዴት ቆንጆ እይታ ሊፈጥሩ ቻሉ ብለውም ይጠይቃሉ። አንዳንድ ጊዜ ደግሞ አድቨርታይዝመንት ላይ ያሉ ስራዎችን እንዴት ኢፌክቲቭ ይሆናሉ ብለውም ያስባሉ። በዲዛይን ላይ የሚፈጠረው ጉጉት እናንተ ዲዛይነር እንድትሆኑ በጣም ከፍተኛውን ተጽዕኖ ይፈጥራል። ሁለተኞቹ ግራፊክ ዲዛይነር መሆን የሚችሉ ሰዎች መማር ኢንጆይ የሚያደርጋቸው ሰዎች ናቸው። ግራፊክ ዲዛይን በባህሪው መማር የማያልቅበት አይነት የፊልድ አይነት። በየአመቱ አዲስ የሆኑ ትሬንዶች ይፈጠራሉ። በየአመቱ አዲስ የሆኑ ቱሎች ይፈጠራሉ። በየአመቱ አዲስ የሆኑ ቴክኖሎጂዎች ይፈጠራሉ። ታዲያ በግራፊክ ዲዛይን በጣም ሰክሰስፉል የሚሆኑ ሰዎች እነዚህን አዳዲስ ነገሮች በየጊዜው መማር ኢንጆይ የሚያደርጋቸው ከሆኑ ነው። ታዲያ እናንተ አዲስ ነገር ለመማር ዝግጁ ከሆናችሁና ኢንጆይ የሚያደርጋችሁ ከሆነ ግራፊክ ዲዛይነር ለእናንተ በትክክል ፊት ያደርጋል ማለት ነው። ሶስተኛዎቹ ሰዎች በጣም ታጋሽ የሆኑ ሰዎች ናቸው። አብዛኞቹ ቢጊነር የሆኑ ግራፊክ ዲዛይነሮች ግራፊክ ዲዛይን መማር በጀመሩ በሳምንት ውስጥ በጣም ቆንጆ የሆነ ነገርን መፍጠር የሚችሉ ይመስላቸዋል። ነገር ግን ያ በጣም ትልቅ ስህተት። አንድን ዲዛይን በጣም ጥሩ አድርገው ለመስራት ጊዜ ይፈልጋል። በየጊዜው ራስን ኢምፕሩቭ ማድረግን ይጠይቃል። የራስን የሆነ ፖርትፎሊዮ ቢውልድ ማድረግንም ይጠይቃል። በጣም ታጋሽ የሆኑ ሰዎች ወደፊት በጣም ጎበዝ ዲዛይነር የመሆን እድል አላቸው። አራተኛዎቹ ግራፊክ ዲዛይን ቢሆኑ በጣም የሚያዋጣቸው ሰዎች ፕሮብሌም ሶልቨር የሆኑ ሰዎች ናቸው። ግራፊክ ዲዛይን የዲኮሬሽን ስራ ብቻ ሳይሆን የፕሮብሌም ሶልቪንግ ስራም ጭምር ነው። እስኪ ያስቡ፣ አንድ የድርጅት ባለቤት ሰዎች ድርጅቴን ወይም ደግሞ ብራንዴን ማስታወስ አይችሉም ቢላችሁ ምን አይነት መፍትሄ ትሰጣላችሁ? የእናንተ ስራ ሊሆን የሚችለው የድርጅቱን ብራንድ እንዴት አድርጌ ማስተዋወቅ እችላለሁ የሚለውን ችግር መፍታት ይሆናል ማለት ነው። ስለዚህ ግራፊክ ዲዛይን ማለት ክሬቲቭ በሆነ መንገድ አንድን ችግር ማስወገድ ወይም ደግሞ መፍታት። እንደዚህ አይነት ባህሪ ያላቸው ሰዎች ግራፊክ ዲዛይን የመሆን በጣም ትልቅ ፖቴንሻል አላቸው ማለት ነው። አምስተኛዎቹ ግራፊክ ዲዛይነር መሆን የሚችሉ ሰዎች ደግሞ ክሪቲሲዝምን በትክክል መቀበል የሚችሉ አይነት ሰዎች ናቸው። የትኛውም አይነት ፕሮፌሽናል የሆነ ዲዛይነር ክሪቲሲዝምን በትክክልና በደንብ አድርጎ ይቀበላል። ይሄ ደግሞ አንዱ የግራፊክ ዲዛይን ሂደት። አንዳንድ ደንበኞች ከለሩን አልወደድኩትም፣ ሌያውቱን አልወደድኩትም፣ ፎንቱን አልወደድኩትም፣ ባክግራውንዱን አልወደድኩትም የሚሉ የተለያዩ አይነት
ኮምፕሌኖችን ያቀርባሉ። ስለዚህ በጣም ጥሩ የሆኑ ግራፊክ ዲዛይነሮች እነዛን ኮምፕሌኖች ፐርሰናሊ አይደለም የሚቀበሏቸው፣ ጀስት የስራው ሂደት እንደሆነ አድርገው። ስለዚህ የሚመጣላቸውን ፊድባክ ኢምፕሩቭ ለማድረግ ራሳቸውን ይጠቀሙ። እናንተ እንደዚህ አይነት ባህሪ ካላችሁ እናንተ ግራፊክ ዲዛይነር የመሆን በጣም ትልቅ ፖቴንሻል አላችሁ ማለት። እስካሁን ያየናቸው 5 አይነት ሰዎች ግራፊክ ዲዛይነር ለመሆን በጣም ጥሩ የምንላቸው ከሆነ ግራፊክ ዲዛይነር ለመሆን ደግሞ በጣም ችግር የሚሆንባቸው አይነት ሰዎች ማን እንደሆኑ እናያቸው። የመጀመሪያዎቹ ግራፊክ ዲዛይነር ለመሆን በጣም ስትራግል የሚያደርጉ ሰዎች በአጭር ጊዜ ውስጥ ሰክሰስን የሚፈልጉ ናቸው። ግራፊክ ዲዛይነር በአንድ ጊዜ ወይም ደግሞ በአጭር ጊዜ ሀብታም የሚያደርግ አይነት ኬሪር አይደለም። እንደ ሁሉም አይነት ፕሮፌሽናል ስኪሎች የራሱን አይነት ኢፈርትን ይጠይቃል። እንደናንተ ፍጥነት ደግሞ ረጅም ጊዜ ሊወስድባችሁ ይችላል። እቅዳችሁ በአጭር ጊዜ ውስጥ በጣም ሀብታም መሆን ከሆነ ግራፊክ ዲዛይነር ሜቢ ለእናንተ የማይሆን ኬሪር ነው ማለት። ሁለተኛዎቹ ግራፊክ ዲዛይነር ለመሆን በጣም ስትራግል የሚያደርጉ ሰዎች ፕራክቲስ ለማድረግ በጣም ስልቹ የሆኑ ሰዎች ናቸው። ጎበዝ ግራፊክ ዲዛይነር ለመሆን ቪዲዮ ቱቶሪያል ማየት ብቻ በቂ አይደለም። በጣም ሞስትሊ አትራክቲቭ የተባሉ ዲዛይኖች በተደጋጋሚ ፕራክቲስ የተደረጉ አይነት ዲዛይነሮች ናቸው። በየጊዜው ፕራክቲስ የምታደርጉ ከሆነ የሆነ ሰዓት ላይ ራሳችሁን ፕሮፌሽናል የሆነ ደረጃ ላይ ታገኛላችሁ። ካልሆነ ግን በጣም ይከብዳል። ሶስተኞቹ ግራፊክ ዲዛይነር ለመሆን በጣም ስትራግል የሚያደርጉ ሰዎች መማርን የሚጠሉ አይነት ሰዎች ናቸው። ዲዛይን በየጊዜው አዲስ ነገር ይኖረዋል። እናንተ መማር ካቆማችሁ ከጊዜውም ከዲዛይነሮችም ወደኋላ ትቀራላችሁ። ምርጥ ዲዛይነር መሆን ከፈለጋችሁ በየቀኑ በየጊዜው አዲስ ነገር ለመማር ሁልጊዜም አእምሯችሁን ዝግጁ ማድረግ ይጠበቅባችኋል። እንደዚህ አይነት ሰው ካልሆናችሁ ግን ግራፊክ ዲዛይነር ለእናንተ ፊት የሚያደርግ ኬሪየር አይደለም ማለት ነው። አራተኞቹ ግራፊክ ዲዛይነር ለመሆን በጣም ስትራግል የሚያደርጉ ሰዎች ቶሎ ተስፋ የሚቆጥሩ አይነት ሰዎች ነው። እመኑኝ፣ የመጀመሪያው ስራችሁ ፐርፌክት ሊሆን አይችልም። ይሄ ደግሞ ሁሉም ግራፊክ ዲዛይነር የሚያሳልፈው ነገር ነው። የቱንም ያህል ፕሮፌሽናል ዲዛይነር ቢሆን ወይም ደግሞ ሚዲየም ቢሆን ወይም ቢግነር ቢሆን የመጀመሪያው ስራ ሁልጊዜም አሪፍ አይደል፣ በየጊዜው እየተስተካከለ የሚሄድ ነው። ስለዚህ የመጀመሪያው ዲዛይናችሁ ስላላማረ ብላችሁ ወይም ደግሞ ቆንጆ ስላልሆነ ብላችሁ ኪዩት የምታደርጉ ከሆነ እናንተ ግራፊክ ዲዛይን ለመሆን በጣም ስትራግል ታደርጋላችሁ። መጀመሪያ ላይ የጠቀስናቸው 5 አይነት ሰዎች ግራፊክ ዲዛይነር ለመሆን በጣም ፖቴንሻል አላቸው ካል፣ በሁለተኛነት ደረጃ የጠቀስናቸው 4 አይነት ሰዎች ደግሞ ግራፊክ ዲዛይነር ለመሆን ስትራግል ያደርጋሉ ብለን፣ አሁን ደግሞ በጣም ጥሩ ግራፊክ ዲዛይነር ለመሆን ምን አይነት ባህሪያቶች እንደሚያስፈልጉን እናያቸው። የመጀመሪያው ኮንሲስታንሲ ነው። በየትኛውም ዲዛይን ውስጥ በቀን ውስጥ 1 ሰዓት ፕራክቲስ ከሚያደርግና በወር ውስጥ 1 ጊዜ ፕራክቲስ የሚያደርግ ዲዛይነር መካከል በጣም ቢግ የሆነ ዲፈረንስ ነው። ስለዚህ ግራፊክ ዲዛይን ስራን የምትመርጡ ከሆነ ኮንሲስታንሲ የግዴታ ሊኖራችሁ ይጠበቃል። ሁለተኛው ጥሩ ግራፊክ ዲዛይነር ለመሆን የሚያስፈልጋችሁ ባህሪ ኦብዘርቬሽን። በጣም ጥሩ የሆኑ ግራፊክ ዲዛይነሮች በየጊዜው ኦብዘርቭ ያደርጋሉ። እያንዳንዷን ነገር በትኩረት ይከታተላሉ። ፓኬጂንጎችን ቼክ ያደርጋሉ፣ ቢልቦርዶችን ያያሉ፣ ዌብሳይቶችን ቼክ ያደርጋሉ፣ ሶሻል ሚዲያ ፖስቶችን በየጊዜው አፕዴት ያደርጋሉ፣ ብራንድ አይዴንቲቲዎችን ያጠናሉ። ሁልጊዜም በጣም ጥሩ የሆኑ ግራፊክ ዲዛይነሮች ዓለም ላይ ያለውን አዲስ ትሬንድ በሙሉ ይማራሉ። ሶስተኛው ጥሩ ግራፊክ ዲዛይነር ለመሆን የሚጠበቅባቸው አይነት ባህሪ ለእያንዳንዷ ዲቴይል ለሆኑ ነገሮች አቴንሽን መስጠት ነው። ፕሮፌሽናል የሆኑ ዲዛይኖች እያንዳንዷን ነገር አባውት ዲቴይልስ ነው። እያንዳንዷን ስፔሲንግ፣ እያንዳንዷን አላይመንት፣ እያንዳንዷን ከለር፣ እያንዳንዷን ፎንት በዲቴይል ማየት ይጠበቅባቸዋል። ስሞል የሆኑ ዲቴይሎች በጣም ፕሮፌሽናል የሆኑ ስራዎችን እንዲሰሩ ይረዷቸው። ጥሩ ግራፊክ ዲዛይነር ለመሆን አራተኛ የሚያስፈልጋቸው የባህሪ አይነት ደግሞ በየጊዜው ራሳቸውን ኢምፕሩቭ የማድረግ ልምድ ሊኖራቸው ይገባል። በጣም ጎበዝ የሚባሉ ዲዛይነሮች ምንጊዜም ሳቲስፋይድ አይደለም። ምክንያቱም ሁልጊዜ ጥያቄ በውስጣቸው ይሄን ነገር ከዚህ የተሻለ ማድረግ አልችልም፣ ይሄን ዲዛይን እንዴት አድርጌ ነው ከዚህ በላይ ኢምፕሩቭ የማድረገው፣ እንዴት ነው አዲስ ስኪልስ የምማር የሚሉ በጣም ተመሳሳይ የሆኑ ጥያቄዎች ነው። ለጎበዝ ዲዛይነሮች ረጅም ጊዜ በሰጣችኋቸው ቁጥር ረጅም የሆኑ ሞዲፊኬሽኖችን መስራታቸው የማይ። ስለዚህ ማይንድ ሴታችሁን በእነዚህ 4 ባህሪያቶች ማስተካከል ይኖርባቸው። አሁን ደግሞ ስለ ግራፊክ ዲዛይነር በጣም ብዙ ጊዜ የሚነገሩ የተሳሳቱ ግምቶችን ነግራችኋል። የመጀመሪያው ግራፊክ ዲዛይነር ለመሆን ድሮይንግ መቻል አለባቸው የሚባለው ነገር እውነት ነው። ድሮይንግ ብትችሉ ግራፊክ ዲዛይን ለመስራት በጣም ቀለል ልላችሁ ይችላል። ነገር ግን ግራፊክ ዲዛይነር ለመሆን ድሮይንግ መቻል ግዴታ አይደለም። ብዙ ፕሮፌሽናል ግራፊክ ዲዛይነሮች ድሮይንግ ላይ የማይችሉ ነገር ግን ግራፊክ ዲዛይን ላይ በጣም ጎበዝ የሆኑ በዓለማችን ላይ ተፈጥሯል። ሁለተኛው በጣም የተሳሳተ ነገር ግራፊክ ዲዛይነር ለመሆን በጣም ኤክስፔንሲቭ የሆነ ኮምፒውተር ያስፈልጋቸዋል የሚለው። ይሄ በጣም ከወረት የራቀ ነገር። አብዛኛዎቹ ግራፊክ ዲዛይነሮች የሚጀምሩት ቤዚክ በሆኑ ኮምፒውተሮች። እውነት ነው፣ በጣም ጥሩ የሆነ ፐርፎርማንስ ያለው ኮምፒውተር ቢኖራችሁ የተሻለ፣ ነገር ግን ስኪላችሁ ከኮምፒውተራችሁ በላይ ነው። ስለዚህ ባላችሁ ኮምፒውተር መስራት ይችላል። አንዳንድ ዲዛይነሮችም በስልካቸው ሁሉ ጭምር የሚሰሩ። ሶስተኛው የተሳሳተ ግምት ደግሞ በተፈጥሮ ክሬቲቭ መሆናችሁ መፈጠር ይጠበቅባችኋል የሚለው ነው። ክሬቲቪቲ ዴቨሎፕ መሆን የሚችል ነገር ነው። እናንተ በተፈጥሯችሁ ክሬቲቭ መሆናችሁ መፈጠር አይጠበቅባችሁ። በየጊዜው ኮንስታንትሊ መማርና ስኪላችሁን ማዳበር የምትችሉ ከሆነ ግራፊክ ዲዛይነር መሆን ትችላላችሁ። አራተኛው በግራፊክ ዲዛይን
ፊልድ ውስጥ የተሳሳተ እምነት ደግሞ ሶፍትዌር መጠቀም ከቻላችሁ ጥሩ ግራፊክ ዲዛይነር ይወጣችኋል የሚል። ግራፊክ ዲዛይነር ለመሆን ሶፍትዌር መቻል ግዴታ ሊሆንባችሁ ይችላል። ነገር ግን ሶፍትዌር መጠቀም ላይ በጣም ጎበዝ ናችሁ ማለት ጥሩ ግራፊክ ዲዛይነር ናችሁ ማለት አይደለም። ጥሩ ግራፊክ ዲዛይነር ለመሆን የግዴታ ፕሪንሲፕሎችን አውቆ መስራት ይጠበቅባቸዋል። ጠቅላላ አድርገን ግራፊክ ዲዛይነር መሆን የሚችሉት ምን አይነት ሰዎች ናቸው ካልን ግራፊክ ዲዛይነር ለመሆን የሚያስከፍለውን ዋጋ መክፈል የሚችሉና ለመማር ዝግጁ የሆኑ ሰዎች ናቸው። ግራፊክ ዲዛይነር ደግሞ ለመሆን የግዴታ የሚያስፈልጋችሁ መማር፣ ፕራክቲስ ማድረግ፣ ታጋሽ መሆን፣ በየጊዜው የሚመጡ ፊድባኮችን አክሴፕት ማድረግ እና በየጊዜው ራሳችሁን ኢምፕሩቭ ማድረግ ነው። በተቃራኒው ደግሞ ግራፊክ ዲዛይነር ለመሆን በጣም የሚቸገሩ አይነት ሰዎች፣ በጣም በአጭር ጊዜ ውስጥ ገንዘብ ማግኘት የምትፈልጉ፣ ፕራክቲስ ለማድረግ ስልቹ የሆናችሁ ሰዎች እና አዲስ ነገር ለመማር ክፍት ያልሆናችሁ ሰዎች በጣም ትቸገራላችሁ። ሁልጊዜም ቢሆን በጭንቅላታችሁ ውስጥ ልታስቀምጡት የሚገባው ነገር ግራፊክ ዲዛይነር ክሬቲቭ ሆኖ ከመወለድ ጋር የሚያያዝ አለመሆኑ። ግራፊክ ዲዛይነር በየጊዜው ስለመማርና ፕራክቲስ ከማድረግ ጋር የተያያዘ ነገር ነው። እነዚህን ከላይ የጠቀስኳቸውን ነገሮች ለማድረግ ዝግጁ ከሆናችሁ እመኑኝ እናንተ በጣም ጥሩ ግራፊክ ዲዛይነር መሆን ትችላላችሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ ማድረጋችሁን አትርሱ። ለሌሎች እንዲደርስ ደግሞ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በቀጣይ ቪዲዮ በሌላ ርዕስ ከምንገናኝ ድረስ አላህ ይጠብቃችሁ።